ልጄ እመኩ ወይዘሪት ይፍቱ ስራ ነገሯ ሁሉ ተቀይሯልና የጤና ችግር ነው የሚሉ አንዳንድ ሰዎችም አሉ። እስቲ ይሄንን አሉባልታ ለማረጋገጥ ጠቅለል አድርገሽ ካንቺ አንደበት ብንሰማው። እኔ በእውነት ከጥያቄ በፊት ምስጋናዬን አስቀድማለሁ። ምክንያቱም ለአካባቢው ነዋሪዎች ቤተክርስቲያን ከማሰራትሽ ባሻገር ዜጎች ባንቺው ተቋም ውስጥ በመስራት ገቢ እንዲያገኙና ጎጆ ቀልሰው ቤተሰብ መስርተው ልጆች ላፈሩትም በማሰብ ትምህርት ቤት ከፍተሻል። እናም ከ8 ዓመታት በኋላ እንኳን ጤና ሆነሽ ወደ ስራሽ ተመለሽ። መልካም አቶ ጥሩነህ፣ ይህ ጥያቄ ለርሶ ነው። በእርግጥ በተቋሙ ያሉ ሰራተኞች እስካሁን ድረስ ደሞዝ በአግባቡ ሲከፈላቸው የነበረ መሆኑ ይታወቃል። ይህም የሚያስመሰግን ነው። በተጨማሪም ለ8 ዓመታት ያህል ተቋርጦ የነበረውን የአትክልትና ፍራፍሬ ምርት ለማስቀጠል የእርሶ ከውጭ ሀገር ድረስ መምጣትም ይበል የሚያሰኝ ነው። ነገር ግን የእርሶና የወይዘሪት ይፍቱ ስራ ግንኙነት የት ጀመረ? ምን ያህል ጊዜ ሆነው? ግልጽ ቢደረግልን። ትውውቃችን የሚጀምረው ኮሌጅ ውስጥ ነው፣ ማኔጅመንት ስናጠና። ያኔ እንግዲህ እንደ ወንድምና እንደ እህት የቀረበ ወዳጅነት ነበረን። ከዛም ግራጁዌት ካደረግን በኋላ እኔ ለተጨማሪ ትምህርት ወደ ውጭ ሀገር ሄጄ ማስትሬቴን ማጥናት ጀመርኩ። ይፍቱ ስራ እናንተ እንደምታውቁት ወይም ደግሞ እንደሰማችሁት አይነት ሰው ብቻ አይደለችም። በጣም ሮሮ፣ ጠንካራ እንዲሁም ጀግና ሴት ናት። ከጊዜያት በኋላ ቢዝነሱ ያሽቆለቆለ እንደሆነና ኪሳራ ውስጥ እንደከተታት አጫወተችኝ። ለምን የፓርትነርሺፕ አግሪመንት አድርገን አብረን መስራት አንጀምርም ብዬ ጥያቄ ያቀረብኩላት። እንግዲህ ይፍቱም በዛ ሐሳብ ተስማምታ አብረን ለመስራት ወሰንን። እኔም ከነበርኩበት ሀገር መጥቼ አብረን መስራት ከቀጠልን እንግዲህ ወራቶችን አሳልፈናል። ይሄው ነው መነሻሽ የአባትሽ ሀብት ቢሆንም ያንቺ ያላሳለሰ ጥረትና ዘመናዊ ገበሬነትሽ ታክሎበት ለውጤት አውቅቶሻል። ኑሮሽንም እንደምናየው እንግዲህ እጅግ ቅንጡ ነው። ነገር ግን በአካባቢው ላይ ደግሞ ምንም አይነት የኢንተርኔት አገልግሎት የለም። ይሄ እንዲሆን ደግሞ ምንም አይነት ጥረት ስታደርጊ አይታይም። ይሄ ለምን ሆነ? ለጽዋት የሚያስፈልጉን ፀሐይ፣ ውሃና አየር ብቻ ስለሆነ ትኩረታችን እሱ ላይ ነው። እሺ፣ ለ8 ዓመት ያህል ከስራሽና ያለነሱ በተንፈስ አልችልም ከምትያቸው ጽዋቶች ርቀሽ ቆይተሽ ነበር። ምክንያትሽ ምንድነው? ይቅርታ የኔ ወንድም፣ ስላለፈው ሳይሆን ስለ ቀጣይ ፕሮጀክቶች ለመነጋገር ነው ይሄ ፕሮግራም የተዘጋጀውና ሌላ ጥያቄ ውስጥ ባንገባ እሱ ላይ ፎከስ ብናደርግ ጥሩ ነው። እሺ፣ ስለ አክብሮቴ ቆሜ ነው የምጠይቀው። ለይፍቱ ስራ ነው። በእውነቱ ቆንጆና ወጣት ሴት ነሽ። የብዙዎች የአደራ ጥያቄ ስለሆነ ልጠይቅ። ከወንዶች ጋር የቀረበ ግንኙነት የለሽም? ለምን? ትዳርስ አለሽ ወይ? አድኑኝ፣ ሰዎች እርዱኝ፣ ዞር በልልኝ፣ ዞር በልልኝ፣ እንዳትጠጉኝ፣ ውጡልኝ፣ ውጡልኝ። ታያ አስወጣቸው፣ ሁሉ አስወጣቸው፣ አስወጣቸው። ማይፈለግ ያገ ታያ አስወጣልኝ፣ አስወጣቸው። ወንድሜን ጓደኛዬን ያረዳቸው አውሬዎች ናቸው። ውጡልኝ፣ ውጡልኝ፣ እንዲህ አይነት ድራማ አገር አቋርጦ ለመጣ ጋዜጠኛ በጣም ሼም ነው። ምንድነው የምትለው? ድራማችሁን የተከላችኋቸው እጽዋቶች ላይ ስሩ። አንዴ ላናግር እስቲ። ሳይ እውነተኛ ጋዜጠኛ ነው የምትመስለው። ቆየ ብዙ ሙያ ውስጥ እጄ በጣም ሳይ እኮ ትንሽ ለየት ብለህብኛል። የአንድ ሰው ህመም እንኳን ማይገባቸው እንዴት ተነስታ የሰው ህመም ማያም አውሬ አምላክ ይውጣ።
አረመኔ ደደቦች። ተረጋጊ፣ አይዞሽ። እንዳትጠጋኝ፣ እንዳትነካኝ፣ ዞር በልልኝ። ጥሩ ነህ እኮ ጥሩ ነው። በአንተ አፍ የሚጠራ አይደለም። ነፍሰ ገዳይ፣ ዞር በልልኝ፣ ዞር በልልኝ። ብትጠጋኝ ነው ልትሰነጥቀሃለሁ። ነግሬሃለሁ፣ ዞር በልልኝ። ያሻሽን አድርጊ፣ ግድ የለኝም። ዞር በልልኝ። አንቺ ብቻ ተረጋጊ። ዞር በልልኝ። አይዞሽ እናቴ፣ አይዞሽ። እንዴ ታየ፣ ታየ፣ ሐኪም ጋር ደውል፣ ሐኪም ጋር ደውል በሉት። ታየ ቶሎ በሉ፣ ሐኪም ጋር ደውል በሉት። ታየ ፈጠን በል እናቴ፣ አይዞሽ። 49 50 51 52 53 54 55 ማንም በእኔ ሃይማኖት እንዲመጣብኝ አልፈልግም። ማንም ገሃነምን ፈርቼ ገነትን ተመኝቼ እማደርገው ነገር የለም። ሁላችሁም ኃይላችሁን ለምትወዱት ነገር ተጠቀሙበት። እስቲ ተንፍሽ፣ ተንፍሽ፣ ተንፍሽ።